ዛሬ ደግሞ የምናየው አንድ ሰው ሲታመም ህመሙን እንዴት መናገር እንደሚችል ነው። ዱኩባ ሂመቹ ህመምን መናገር ብለን እናያለን ማለት ነው። ስለዚህ መታነ ዱኩቤ ከሚለው እንነሳለን። መታነ ዱኩቤ ማለት ራሴን አመመኝ ማለት ነው። ቦዎ ማለትም ይቻላል። የተለያየ አካባቢ ላይ የተለያየ አነጋገር ይኖረዋል። እጀነ ጉቤ ካለ ደግሞ አይኔን አቃጠለኝ ሊል ይችላል። ጉረ ነኛቴ ጆሮዬን በላኝ ወይ ጆሮዬን አሳከከኝ ልንለው እንችላለን። ሌላ ናጥፈቺሴ የሚል ከሆነ አንድ ሰው አስነጠሰኝ ማለቱ ነው። አስነጠሰኝ ማለት ናጥፈቺሴ ነው። ነቁፋሲሴ ካለ ደግሞ አሳለኝ ነው። ሳል ማለት ነው ቁፋ። በሌላ በኩል ገራነ ዱኩቤ የሚል ከሆነ ሆዴን አመመኝ ነው። አጠቃላይ የተለያዩ ህመሞች ሊኖሩ ይችላሉ በሆድ ህመም። ግን በደፈናው ገራነ ዱኩቤ የሚል ከሆነ ሆዴን አመመኝ ማለት ነው። ነዴብሲሴ የሚለው አስመለሰኝ ማለት ነው። ያው የተለያየ ወርድ ወይ ቃል አለው። ይሄም ነዴብሲሴ አንዱ ነው። ስለዚህ አስመለሰኝ ማለት ነው። አንድ ሰው ሲያስመልሰው ነዴብሲሴ ማለት ይችላል ማለት ነው። በሌላ በኩል ነቴሲሴ ካለ ደግሞ አስቀመጠኝ ማለት ነው። ይሄም የተለያየ ቃል ይኖረዋል። ግን ከነሱ አንዱ ይሄ ነው ማለት ነው። በተጨማሪ ፍንጫነ ጉቤ የሚል ከሆነ አንድ ሰው ሽንት አቃጠለኝ ማለት ነው። ሌላ ሚሊነ ዲጌ የሚል ከሆነ ወይ እግሬን ደማኝ ማለት ነው። ያው ይሄ ብቻ ሳይሆን ሌላም ፓርት ደማኝ ሊል ይችላል። ግን እንደ ምሳሌ ነው። እዚህ እግሬን ደማኝ ማለት ይቻላል። ሌሎችም ብዙ ቃላቶች ወይ ብዙ ህመሞች የራሳቸውን ንግግር ይኖራቸዋል። ለምሳሌ ያህል ነው እነዚህ እዚህ ያስቀመጥኳቸው። ቀጣይ ደግሞ ሌላ እናያለን። ሼር ፎሎ ላይክ ኮሜንት እንዳትረሱ። ስላዳመጣችሁኝ አመሰግናለሁ።